ህይወት ፈተና ነው። ፈተና ካልታለፈ ደግሞ ትልቅ ደረጃ መድረስ አይቻልም። ፈተና ማለፍ ግዴታ ነው። አለዛ ወርቆ መቅረት ነው። ሰዎች ይፈተናሉ። ለምን የሚፈልጉት ትልቅ ቦታ ላይ ያደርሳቸው ሲፈልግ ተፈትኖ የሚያልፉት። ተፈትኖ ያልመጣ ህዝብ ለታላቁ ነገር አይበቃም፣ ለታሪክ አይቀርም፣ ታሪክ አይሰራም። ምን ነው ሁሉን አልፎ ተፈትኖ ሲያልፍ ነብዩ ላይ ዩሱፍ አለይሂ ከልጅነቱ ጀምሮ ተፈተነ። መጨረሻ ላይ ትልቅ ስልጣን ኮርቻ ላይ ሲወጣ አልባለገም። ተፈትኖ ማለፍ አለ። ተፈተና ሲባል ትምህርት ቤት ፈተና አይደለም። የህይወት ፈተና፣ ረሃብ ፈተና ነው። ሁሉ ነገር ችግር ፈተና ነው። ፍርሃት ፈተና ነው። ያ ሁሉ ማለፍ አለበት። ያንን ያላለፈ ትልቅ ደረጃ አይደርስም። ነብዩ ላይ ዩሱፍ አለይሂ ሰላም በወረዱበት ጉድጓድ ጥልቀት ልክ የወጡበት ዙፋን ነው። አዎ በጣም የሚደንቅ ነው። የዛ ዙፋን ላይ ተወጡ በኋላ እኮ ታዲያ የፍትህ ሰው ነው ከወጡ በኋላ ሀላፍትናው እንደውም ያ ቦታ ይሰጠኛሉ ታሉ እኮ ጠይቀው ተፈትኖ ያላለፈ እዛ ቦታ ከሆነ ለልጆቹ ለዘመዶቹ ነው ለወገኖቹ ነው። ያ ከባድ ቦታ ነበረ። እሳቸው ግን እዛ ላይ ሆነው ለሁሉም አሰቡ፣ ለሁሉም ተጨነቁ። ያው ምሳ በልተው ራት አይደጉም ነበር ይባላል። ህዝብ እየተራበ በሚል 7 ዓመት ዩሱፍ ተፈተነ። ባለበት ቦታ ሽልማት አገኘ። አዩሃ ሲዲቁ ከመባል የበለጠ ምናል እውነተኛው ዩሱፍ እስር ቤት እኮ ነው ይሄን ስም የተጠራሉ። አዩሃ ሲዲቁ የተባለው እስር ቤት እኮ ነው። እንደገና ደግሞ እና ነራከ ሚነል ሙህሲኒን ተባለ። በጎ አድራጊ ምን የታመመ ይጠይቅ ነበር፣ የተጣላ ያስታርቅ ነበር፣ አብሽሩ አይዟችሁ ነበር። በዚህ ነው አብልቶ አጠጥቶ አይደለም፣ በደግነቱ ነው። እና ነራከ ሚነል ሙህሲኒን አሉት። ሁሉም ሰው ወደደው። እንዴት መኖር እንደሚቻል ሳይቶናል። ከሙሽሪኮችም ጋር ይኖር ነበር። አርባብ ሙተፈሪቁነ አሚላሁል ዋሂዱል ቀሃር አላቸው። የተለያየ ጣዖት አምልኮት ይሻላል ወይንስ አንድ አምላክ ማምለክ ይሻላል? ሱብሃንአላህ። ዲዕዋም እንዴት እንደሆነ አሳይቷል። ስለ ተውሂድ አሳይቷል። ስለ ሽርክ ምንነት እዛው ባለበት በእስር ቤቱ ነው። ለአንድ ዲያኢ የተመቻቸ ወንበር አያስፈልጉም። ለዲዕዋ አህል ከሆነ ባለበት ሹፍ ባለበት ዲዕዋ ያልተፈተነ ሰው አይሆንም። ለምንም ነገር አይበቃም። ተወቀሳ ተውርደት አይድንም። ያልተፈተነ ሰው መሞከር አለበት። ተፈትኖ ማለፍ